አንድ መክሊትም የሰጠው አለ። ከእርሱም ለእያንዳንዱ በሚችሉት መጠን ሰጣቸውና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ወጥቶ ወርዶ ሌላ 5 መክሊትን አተረፈ። እንዲሁም 2ቱን መክሊት የተቀበለው ወጥቶ ወርዶ ሌላ 2 መክሊትን አተረፈ። አንዲት መክሊት የወሰደው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ቀንም በኋላ የእነዚያ ባሮች ጌታ ተመልሶ መጥቶ የተሳሰባቸው ጀመር። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊቶችን ሰጥተኸኝ ነበር፣ በእነርሱም ላይ ያተረፍኳቸው መክሊቶች እነሆ ብሎ ሌሎች 5 መክሊቶችን አመጣ። ጌታውም አንተ በጥቂት የታመንክ በጎ አገልጋይ፣ በብዙ ሀብት ላይ እሾምሃለሁ፣ ወደ ጌታ ተድላ ደስታ ግባ አለው። 2 መክሊትም የተቀበለው መጥቶ አቤቱ 2 መክሊቶች ሰጥተኸኝ ነበር፣ እነሆ ሌሎች 2 መክሊቶችን አትርፌአለሁ አለ። ጌታውም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆነ በብዙ ሀብት ላይ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። አንዲት መክሊት የተቀበለው መጣና እንዲህ አለ፣ አንተ ያልዘራኸውን የምታጭድ ያልበተንከውንም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁና ስለ ፈራው ሄድኩና መሬት ቆፍሬ ወርቅህን በምድር ውስጥ ቀበርኩ፣ እነሆ ገንዘብህን ውሰድ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉ ሰነፍ ባሪያ፣ እኔ ጨካኝ ሰው ያልዘራሁትን የማጭድ ያልበተንኩትንም የምሰበስብ መሆኔን ታውቃለህን? ወርቄን ወደ ግምጃ ቤቴ ልትመልስ በተገባህ ነበር፣ እኔም ራሴ መጥቼ በትርፍ ባሰራሁበት ነበር። ከዚያም የቆሙትን እንዲህ አላቸው፣ ይህን መክሊት ከሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታል ይጨምሩለታልና፣ ለሌለው ግን ያንኑ ያለውን ይወስዱበታልና። ክፉውን ሰነፍ ባሪያ ግን ወደ ውጭ አውጡና ልቅሶና ጥርስ ማፋጨት ወዳለበት ወደ ጽኑ ጨለማ አግዙት አለ። የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነት በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለያቸው እየራሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማል። ያን ጊዜም ንጉሡ በቀኙ ያሉትን አባቴ ባረካችሁ፣ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ ይላቸዋል። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ አነጋግራችሁኛልና። ያን ጊዜም ጻድቃን እንዲህ ብለው ይመልሳሉ፣ አቤቱ መቼ ተርበህ አይተን አብልተንህ፣ መቼስ ተጠምተህ አይተን አጠጥተንህ፣ መቼስ እንግዳ ሆነህ አይተን ተቀብለንህ፣ ታርዘህስ መቼ አልብሰንህ፣ መቼ ታመህ አይተን ጎበኘንህ፣ ታስረህስ ወደ አንተ መጥተን መቼ አነጋገርንህ? ከዚህም በኋላ ንጉሡ መልሶ በቀኙ ላሉት እውነት እላችኋለሁ በእኔ ካመኑ ከእነዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁት ሁሉ ለእኔ ያደረጋችሁት ይላቸዋል።